ገባና ጎን ለጎን ቆሟል እንዳየው በህልሙ ከዚህኛዋ ላይ ውልቅ አርጎ ለዛችኛዋ ቀለበቱን ጥልቅ አረገ አትናገር ሱባኤ አትናገር ምን ትበል ከዛ በኋላ ጸጣለች በቃ ያችኛዋ ቀለበቷን እቺን ባዶ ብሉ ይብላል ቀለበቷን አርገ ከወጡ በኋላ ማን ያዛት ያችኛዋ በከፋን ሰዓት እግዚአብሔርን ከልብ እንጥራው ከልባችን እውነተኛ አጽናኝ እሱ ነውና ልክ ስንገናኝ ምንገናኘው እነሱ ጋር ካለው ቅዱስ መንፈስ ጋር አይደለም እነሱ ጋር ካለው አጋንንት ጋር ምንገናኘው ያኔ ደግሞ እኛን ያጠምደናል ወጥመድ ውስጥ ይከተናል ለዛም ከማይመስላችሁ አትዋሉ ከጥሩ ጋር ያለ ጥሩ ከቀና ጋር ያለ ቀና ከጠማማ ጋር ያለ ጠማማ ነው የሚሆነው በቃ ውሎን ነው የምንመስለው ውሏችንን ነው የምንመስለው ለዛም እዛ ጸበል ቦታ ላይም ደግሞ ከምንውለው ሰው ጋር መሆን አለበት ከምን አይነት ሰው ጋር ነው ጸበል እየተጠመኩ ያሉት ምን አይነት ሰው ነው ከኔ ጋር ያለው ሳቅ ቧልት ፌዙን የሚያበዛ ነው ጸሎት የሚያበዛ ነው ብላችሁ ለዩ እኔ ተጎደውበት ነገር ስላለ እንድትጎዱ ስለማልፈልግ ነው ለዛም ጸበል ቦታ ስትሄዱ እስቲ ምን አይነት ሰው ነው እኔ ጋር የሚሄዳል ይጸልያል ለለውጥ የሚሆን ነው እኔ ለመጣው ለዚህ ለመለወጥ ያሰብኩት ሐሳብ እንደው የሚያስቀጥልልኝ ነው ሐሳቤን የሚከተል ነው ብላችሁ ማሰብ መመርመር መንፈሱ አልሸኝ የሚለው የራሱን ሰው ቁጭ ያደርግላችሁና በሐሜቱ በቧልቱ በፌዙ መጠጥ እየወጣችሁ እንድትጠጡ እዛ በቃ ሌላም ቦታም ቤታችን ውስጥ እየሰገድን ያለን ከወጣን በኋላ የራሱን ሰው አስቀምጦ በኃጢአት እንድንመላለስ ያደርገናል መንፈሱ ያን ይመቸዋል ያወጣ ከዛ በኋላ መንፈሱ ቢጋለጥ ብለው ምን ያደርጋል እኔ እንዲለኝልና መንፈሱ ይጮሃል ከጮኋላ ስንመለስ ሲመልሰን ግን ምን ሰራው ኃጢአት ከሆነ ይመቸዋል ያወጣ ለዛም ይሄን ርኩስ መንፈስ እንዲወጣልን እንዲሸኝልን አንደኛ ጸበል ቦታ ስንሄድ ማድረግ ያለብን ከማን ጋር ነው የሚሄደው ምን ያነሱ ጋር ነው የሚሄደው አንደኛው ለምን ዓላማ ነው የሚሄደው ድካማችንን አውቀን መሸሽ ዝሙት ከሆነ መሸሽ ሐሜት ከሆነ ከሰው ሸሸት ማለት አርሞ መያዝ ትምህርት ወንጌል ማዳመጥ ገጠመኝ ማዳመጥ ዘመኑን አጁት ምናምን በቃ ይሄን ብዙ አይምሮአችንን የቆሸሽውን ነገር እያወጣን አዳዲሱን ነገር መምላት ከዛ በኋላ ያለንን ነገር መዝጋት እኔ ምንድነው ያደረኩት ጓደኞቼ ሲመለስ አቆምኩኝ ሱስ ውስጥ ያሉ ጓደኞቼን ተውኩኝ በቃ ለምንድን ነው የተውኩት እኔ መጀመሪያ ልቆም አልኩኝ በራሴ መጽናት አለብኝ እስቲ መቆም አለብኝ እንጂ አሁን ዝም ብዬ እዛ ብሄድ ተመልሼ እዛው ልብካካ ነው 3-4 ስላየሁት ስለተጎደውበት በቃ እነዚህን ሰው ልራቅ ብዬ ርቄ ቤቴ ቁጭ ብዬ አንተ ፋራው አንተ ከቤት አትወጣም እንዴ አንተ ምን ያበል እያሉኝ በቃ ቤቴ ፋራው ሆንኩኝ በእነሱ ማለት ነው እኔ ራሴ ያስኩት እንጂ ቤቴ ከዛ በኋላ አነባለሁኝ መጽሐፍ አነባለሁኝ የተለያዩ መጽሐፎች አነባለሁ ምን ይለኛል ተሙ ቤት ራስ ላይ ስራ ይለኛል ደውዬ አወራዋለሁ ተሙ እንዴ ራስ ላይ ስራ ከቤት አትወጣ ይለኛል ከዛ ቤቴ ቁጭ ብዬ ማንበብ ጸበል ቦታ ካለው ይልቅ ነው ቤቴ በጣም ሰራውኝ ጸበል ቦታ በጣም ተጠምቅ ያለው አጋንንት ተሸኝቶልኛ ምናምን ቤቴ ስመለስ ነው ራሴ ላይ ሰራውኝ ቁጭ ብዬ መጽሐፍ አነባለሁኝ በሳምንት 3 ቀን ቅዱስ ቁርባን አከታተላለሁኝ ቶሎ ማለት ነው ከሰዓት ጾም ሲሆን መጣና እየተቀበልኩኝ በንጋታው መቀበላለሁ 3 ቀን አከታተላለሁ ከዛ ሱባኤ 3 ቀን ገባበታለሁ ከዛ ሱባኤ ከገባ በኋላ ደግሞ ስወጣ ሱባኤ ገባና ምሸኘው ከ3 ቀን ሱባኤ በኋላ ነው ምሸኘው 3 ቀን ሱባኤ ገባና ከዛ በኋላ ጸበል ሄድና እሸኘዋለሁኝ በቃ በራሴ ብቻ ቢዚ ሆንኩኝ ከቤት አልወጣም አንተ ልጅ እዚህ ሀገር አለ ግን ይሉኛል እኔ ያዘኝን ይዞኛል አቋዋለሁ በቃ ይሄን ነገር ማቀላለብኝና ዘመኑን አጁት ወንጌል ይሄ የነፍስ ማዕድ ገጠመኝ በቃ እሱን ያዳመጥኩኝ ቀኑ ሙሉ መቼ እንደሚሄዳለ ከቤት ሳልወጣ እኮ ነው ከቤት ሳልወጣ ቁጭ ብዬ ወይ ቤተክርስቲያን ቤቴ ደግሞ ከቤተክርስቲያኑ ቅርብ ነው ቤተክርስቲያን ሄዳለሁ ቤት እመጣለሁ ጓደኞቼን ተውኩ በቃ ዘጋሁኝ ከዛ በኋላ በቃ ገጠመኝ ያዳመጥኩኝ ዘመኑን አጁት ያዳመጥኩኝ ኮርስ ቁጭ ብዬ እየተማርኩኝ ያዳመጥኩኝ ከዛ እጽፋለሁኝ የሚጠቅመኝን ነገር ጽፎና ቁጭ አደርጋለሁ የሚጠቅመኝን ጥቅስ የሆነ ቃል የገዛኝ ቃል መጽሐፈ ምሳሌ መጽሐፈ ተክሳጽ መጽሐፈ ሲራክ ሆነ የሚለውን እያነበብኩኝ የሚጠቅመኝን ነገር መያዝ ጀመርኩ በቃ ራሴ ላይ በቃ ተሙም ራስ ላይ ስራ ያለኝ ነገር ጠቀመኝ ይሁን አሁን ላይ ያለው የሆነ ነገር እንኳን ጠቅማኛል ለጥቂቱ ጥቂት ነገር ጠቅማኛለች ቤቴ ቁጭ ብዬ ሻማዬን አበራለሁ ዝክር ለቅዱስ ሚካኤል ዘክራለሁ እንደው ተአምር ነው ቃል አራሾች እጄ ላይ አንድ ብር ሳይኖር ቅዱስ ሚካኤል ዝክር ሲወድ ቅዱስ ገብርኤል ሲሆን ቅዱስ ድንግል ማርያም ሲሆን ይሞላልኛል ጠዋት ተነስቼ አርጋኖ ነው ሄጄ ሳነብ ሙልት ይልልኛል በቃ ከዛ መንፈሱ ቤት ውስጥ ይጋለጣል ሄጄ ጸበል ሸኘዋለሁ ንሳ በቃ እያስታወስኩ ልክ አጽያት የሚመጣልኝ ንሳ እንትን አጽያት ቶሎ ጽፍና እየኩኝ ንሳ ገባለሁኝ አባቴ ጋር ወጪ በቃ ከነሳ አባቴ ጋር በቃ እንዲሆንኩኝ በቃ እነሱ ጋር ምክር አባቴ ሲምን ዳርግ እየኩ ምክር ቁጭ ብዬ ሰማለሁኝ እንዲያርግ ይሉኛል ከዛ ጸበሌን እጠመቃለሁኝ እከተክታለሁኝ ይሄ ጓደኞቼ ጸበል ቦታ ላይ ስንሄድ ይሄ በጀማ እየተባለ የሚባለው አለ አይደል በግሩፕ ምናምን ነበር የሚሄደው ጸበል ላይ
አቆምኩኝ። ማንን ብቻ የሚሄድ ጀመርኩ። ለሊት 11 ሰዓት ተነስቼ ሄድና ተጠምቄ የምሸኘው መንፈስ ያሰርኩትን መድኃኒዓለም ሸኝቶልኝ መጥቼ ቤቴ ቁጭ እላለሁ። ያ ነገር ጠቀመኝ፣ እግዚአብሔር ይመስገን ጠቀመኝ። ራሴ ላይ እንድሰራ ሆነ። በቃ ብቻዬን ለራሴ ጊዜ ሰጠሁት። በቃ ለራሴ ብቸገርም ምን ብልም እኔ በራብም ምናምን ቤተሰብ ጫና ቢኖርብኝ ምናምን ለራሴ በቃ ጊዜ ሰጠሁት። ራሴ ዘጋሁት በቃ ሌላውን ነገር። ከዛም በቃ ቤቴ ሰብሰብ ብዬ ማንበብ ማዳመጥ ኮርሶች ምናምን ስል በቃ አይምሮዬ ላይ ከሰው ስርቅ። ለምን መንፈሱ ወከባ ይወዳል። በቃ እዚህ ጸበል ቦታ ላይ ወከባ ይወዳል። ከዚህ ጋርም ከዛ ጋርም ጓደኛ ያፈራን ይመስለንና ሰብሰብ ብለን የሆነ በቃ የግሩፕ እንትን ይመስለው በቃ ጸበል ቦታ ላይ በቃ ራሳችንን ገዝተን ነው መሄድ ያለብን። ሰው አለማብዛት፣ ይሄንን አለማለት። እኔ የተጎዳሁበት እንድትጎዱ ስለማልፈልግ ነው የምነግራችሁ። ከአረብም ያላችሁ ስትመጡ ምን ስትሉ በቃ መጀመሪያ ቤተሰብ ሳታገኙ ወደ ጸበል ሂዱ። መምህር ሁሌ የሚለው ይሄንን። አጋንንቱ ይጠብቃችኋል አሰፍስፎ፣ ጎረቤቱ ምናምን መተቱ ምኑን አዘጋጅቶ የሚጠብቃችሁ። ከውጪ በተለይ ውጪ ያላችሁ ሰዎች ልክ ትመጡ ስታስቡ ለማንም ሳትነግሩ ጸበላችሁን ተጠምቃችሁ ሱባኤያችሁን ይዛችሁ የምትቀበሉን ከሆነ ስጋና ደማችሁን ተቀበላችሁ አገኟቸው እንጂ ዝም ብላችሁ እንደመጣችሁ አታገኙ ሰው። በቃ መንፈሱም ደግሞ እዛ የሚላችሁን ሁሉ አትስሙት። በቃ እኔ እንዲህ ነኝ የሚለውን ጸበል ቦታ ላይ አታዳምጡት። ይሄ ቦታ አትስጡት። በቃ እናንተ ማረም ያለ ይሄ ሴጣን አይደለ? ከሱ ጋር ምን ንግግር ያስፈልገናል? ያደረገንን ነገር ከሆነ ቀጥቅጠን አዘነው ነው እኛ እንጂ እሱ በፍቃዱ የሆነ ቦታ ላይ ብድግ ብሎ ዝም ብሎ ማጓራት፣ ዝም ብሎ በየደበት ቦታ ማጓራት፣ ሰው ምናምን ቁጭ ባለበት ዝም ብሎ ማጓራት። ያ ማለት አልታሰረም። በቃ ይጫወትብናል እንደዚህ እንድንሸማቀቅ። እኔ ራሴ ሆኜ ነው እንዲምጮ ምናምን እንድን ለ50 እያደረገ እያጠራጠረ በቃ እንደዛ ነው የሚያደርገውና በጣም ከባድ ነው። በቃ እንደዚህ አይነት ርኩስ መንፈስ አልወጣም የሚለው ለምንድን ነው? ይሄ በእንደዚህ አይነት ቦታ የለመደውን ወከባ ስለሚወድ ነው። አሁን የነገርኳችሁን የዘረዘርኩላችሁ ይሄ ሴቱን ምናምን በቃ መተው። ይሄ ጸበል ቦታ ጋር ምናምን ይመጣና በሴት ምናምን የሚመጣባችሁ ሴቷን በወንድ በቃ በፍቅር እያለ በሐሜት ምናምን በቃ በተለይ ወጣቱ እንደዛ ነው የሚያደርገው። ይሄ ሱስ ውስጥ ያሉትን ንቅሳት ምናምን ያለባቸውን የዝሙት መንፈስ ይስባል። ንቅሳት የዝሙት መንፈስ ነው የሚስበው ታውቃላችሁ። ለዛም እዛ ቦታ ላይ በቃ ጸበል ቦታ ላይ ይረብሻል። ሌላም ቦታ ላይ የተለያዩ ጸበል ቦታ ላይ በዚህ ነው የሚረብሸው። ያ ማለት ምንድነው? ድነታችንን እየድን ስለሆነ ይፈትነናል። ገባችሁ አይደለ? በቃ ልንድን ስለሆነ አጥብቆ ይፈትነናል። እጅ ጨበጣ ወጌ በቃ በአካልም ተገልጦ ይፈትናችሁ የለ ቅዱሳን አባቶቻችን በገዳም ያሉትን ምን ያህል በአካል ኖርማል ራሱ ሰው መስሎ መጥቶ ይፈትናቸዋል እኮ። ከገዳም ወጥቶ ገደል ላይ ምን ላይ የጣላቸው ስንት ስንክሳር ላይ ያሉ እኮ። እንደዚህ ሆኖ ስለሚፈትን ተጠንቅቀን ዝም ብለን ራሳችን ላይ ብቻ መስራት የሆነ በዚህም በቃ አይናችን መከለል ፊት ለፊታችን እግዚአብሔርን ብቻ አድርገነው በዚህ ጋር ያለውን ምሳሌ ወደ ፊት ለፊታችን ብቻ እግዚአብሔርን ማየት ያለብን። ከዛ በኋላ የማይሸኝበት ምክንያት የለም። መቁጠሪያችንን መቀጥቀጥ ምንድን በዚህ ሰዓት የገባ የወደቅንባቸውን ኃጢአቶች እያስታወሰን በዚህ ሰዓት የገባብኝ እንዲያስደረከኝ ማን ብለን ነው ሪከርድ እያደረግን ቁጭ ብለን የሚያወራውን ነገር ሪከርድ ያደረጉን ማዳመጥ። ከዛ በኋላ መቀጥቀጥ መያዝ፣ ከያዝነው በኋላ ደግሞ ማሰር፣ ካሰርነው በኋላ መሸኘት። ይሄ ሁሉ ፕሮሰስ በማን ፍቃድ ነው የሚሆነው? በእግዚአብሔር ፍቃድ አንድ፣ በእኛ ፍቃድ ሁለት እንጂ አጋንንቱ በዚህ ቀን ሄዳለሁ በዚህ ቀን ሸኘኝ ካለ እንዳትሸኙት። ይሄንን ነው ይመቸዋል። እኔ ቅድስት ድንግል ማርያም እንዲህ ብላኛለች፣ ቅዱስ ሚካኤል እንዲህ ብሎኛል፣ ቅዱስ ገብርኤል እንዲህ ብሎኛል፣ በዚህ ቀን ነው የምትሄደው ብሎኛል፣ በዚህ ቀን ነው የምትሄደው ብሎኛል። ያጭበር አውቆ ነው የሚዋሸው፣ እያጭበረበረ ነው። ግን ታስሬያለሁ ብሎ ታስሮ የሚናገረው ነገር ይኖራል። ግን ያን ነገር ተጠንቅቀን ነው ይሄ በጣም 80% ነው። ደግሞ በቃ ቢያንስ በቃ 10% ነው በቃ ልንሰማው እንትን የሚለው ግን ይሄ እውነታውን ነገር አዘነው የሚሆነውን ነገር መስማት አለ። ለምን እኛ ያዘነውን ማድረግ አለበት። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ተናገር ብለን አዘነው የሚያወራውን ምን የሚለውንም በትክክል ማዳመጥ ነው። ታዞ ስለሆነ እኛ ቀጥቅጠነው አዘነው ስለሆነ ሲሄድም ደግሞ እኛ አዘነው ነው ያለበት። እና ጸበል ቦታ ላይ እኔ ካየኋቸው ብዙ ፈተናዎች ከገጠመኝም ከተረዳሁትም ብዙ ሰው ላይም ካየሁት ጸበል ቦታ ላይም ተቀምጬ ካየሁት ነገር አንደኛ ነገር ምን አብረናቸው ከጎናችን ያሉት ምን አይነት ሰው ናቸው ብለን ማየት። ሁለተኛ ነገር ምንድነው ለምንድነው አለሸኝ የሚለኝ ምንድነው ብለን ካሰብን ምን ሰራትን ኃጢአት እዛ ቦታ ላይ ሆነን የሚያሰራን ኃጢአት ይበልጥ ደግሞ ደጁ ላይ ደግሞ ሊያቆሽሸን ደጁ ላይ ደግሞ ይበልጥ መደፋፈር ኃጢአት ሊያሰራን ነው የሚያስበው የሚፈልገው። ይኸውላችሁ በዓለም የፈተነውን ፈተናውን ይቀይሮና በመንፈሳዊ ብቻ ዙሪያ ላይ ይፈትነናል። ለዛ ስለሆነ ያንን እናርግ እንዲሸኝልን። በውጪ በአረብም ደግሞ በቤት ውስጥ ምናምን የምታስሩትም እንደዛው በዙሪያችሁ ያለውን ሰው መቁረጥ ስላችሁ መጥፎ ቦታ እንትን እናንተ በሁለት እግራችሁ እስክቆሙ ይሄ ጓደኛ ምናምን ያለውን ነገር እናንተ ሳቆሙ ና ገሌ እያላችሁ አትጎታተቱ። በቃ መጀመሪያ የራሳችሁን አድኑ።
የቤተሰብ የዛር ጓደኛ ምን እያላችሁ አሳቡ። አይወጣም እንደዛ ከሆነ በቃ ይመቸዋል እሱ ሰራዊት እየሳበ። ለዛም ከአይናችን ከምናችን ከእግራችን ከሁሉ ነገራችን ውጣ እያልን እየቀጠቀጠን እያሰርን መሸኘት ነው ቶሎ ቶሎ እንጂ እንደዚህ አልወጣም የሚለው ለምንድን ነው? እንደዚህ አይነቶች ኃጢአቶች እንደዚህ አይነት ምቹ ነገር ስለሚመቸው አይወጣም ቁጭ ይላል። እና በተለይ ሱባኤ በመግባት ሱባኤ በቃ በሆነ ሱባኤ በቃ መደጋገም ቶሎ ቶሎ መግባት ነው። በዚህ ዙሪያ መንፈሱ እንዲሸኝልን ራሱ በቃ ሱባኤ የሆነ ቦታ ገብተን ይሄ መንፈስ እንዲሸኝልን በቃ ይሄ መንፈስ በቃ አስችሎን እኛም ስጋችንን ገዝተን ቅዱሳንም እንዲራዱን ሱባኤ ገብተን ከአምላካችን ጋር መነጋገር በዚህ በመንፈሱ እንዲሸኝልን ይሄ የዛር መንፈስ እንዲወጣልን በቃ ንቅል ብሎ ከህይወታችን እንዲወጣልን በሱባኤ መጠያየቅ መመላለስ ስጋችንን በቃ መንፈሳዊ ህይወትን እንድንለማመደው ማድረግ። እንደው መምህር ተስፋ የሆነ ቀን ያለው ነገር አለ። አንዱ ጸበል ቦታ ላይ ለምን አልድንም ለምንድን ነው የማይወጣልኝ የርኩስ መንፈስ ያለ እንትን ሲል በህልሙ እግዚአብሔር ልጄ እኔ እኮ እዚህ ያላወጣ መንፈሱን ያልሸኘውልህ አንድ ወንጌል እንድሰማ እንድጸልይ እንድሰግድ እንድበረታ በቃ አይምሮን መንፈሳዊ ነገር እንድታድሰው ነው እንጂ ከፈለክ ሸኝልሃለሁ ብሎት ተሰወረው። ከልሙ ሲነቃ ጸበል ሲገባ እንዳለው መንፈሱ ተሸኘለት። ከዛን ንስሐ አባቱ ጋር ሄዶ አባ እኔ መውጣት አልፈልግም ከዚህ መውጣት አልፈልግም መሄድ አልፈልግም አሉ። እንዴ ለምንድን ነው ልጄ ለምን መሄድ አልፈልግም? እኔ መንፈሱ ተሸኝቶልኛል ግን መውጣት አልፈልግም ለምን አሉት። አይ አባ እኔ ከዚህ በፊት አሁን ከዚህ እንደወጣሁኝ ዘፈን አልበም ልሰራ አስቤ ነበር። አያችሁ አይደለ? እግዚአብሔር አንዳንዴ ምን ያደርገናል? ቁጭ ያደርገና ጸበል ቦታ ላይ እንድንማር ያደርገናል። አንደኛ መንፈሱን የማይሸኘው እኛ እንድንማር እኛ እንድንጎለብት እኛ አምልኮ ህይወታችን ላይ ብቻ ትኩረት እንድናደርግ ነው። አያችሁ እግዚአብሔር በቃ ሰይጣን ካወቅንበት ያጸድቀናል። መጽደቂያችን ነው ካወቅንበት ስላችሁ ወደ እግዚአብሔር እንቀርብበታለን። በቃ ግን አያችሁ ዓላማ አድርገን እግዚአብሔርን መቅረብ ነው እንጂ ዓላማ አድርገን ሰይጣንን መቅረብ የለብንም። ዓላማ አድርገን ኃጢአትን መቅረብ የለብንም። ዓላማ አድርገን ክፉ ነገር መቅረብ የለብንም። በቃ መስማት ወንጌል ማዳመጥ አይምሯችንን ቶሎ ቶሎ ማደስ። ያኔ እሱ ጥሩ ነገር ብቻ የምንሰማ ከሆነ እሱ ደግሞ መጥፎ ነገርን የሚወድ አይደለ? ጥሩ ነገርን አይወድም። መጥፎ ነገርን ነው የሚወደው እሱ። የጥሩ ነገር ጠላት ደግሞ ውስጣችን አይደል ያለው? ይወጣል። ምንም የሚቀምሰው የሚበላው ሲያጣ የሱ መብሉ ኃጢአት ነው። እኛን በኃጢአት አስወድቆ ነው የሱ መብል እና የሆነ ሰዓት ይመረዋል። በቃ የምናዳምጠው ወንጌል ከሆነ የምንሰማው ወንጌል ከሆነ በጆሮአችን የምናዳምጠው ወንጌል የምናየው ጥሩ ነገር ከሆነ የምንሄደው ወደ ቤተክርስቲያን ከሆነ ምንቆርብ ከሆነ ምንሰግድ ከሆነ ምናነብ ከሆነ ስልችት ይለውና ሸኘኝ ብሎ ራሱ በቃ ይበጠብጣል። ካልሸኘኝ ይላል አትሄድም ተቃጠልለን እኛ ደግሞ በራሳችን ቀን ቀጥረነው ይሸኛል ማለት ነው። ለዛም ይሄ ርኩስ መንፈስ ማይሸኝልን ጸበል ቦታ ምን ቦታ እያጓረምን የሚለን እሱ በራሱ ስልቶች በመንፈሳዊ ዙሪያ ስለሚፈትነን ነው። እነዚህ ፈተናዎች ደግሞ መጠንቀቅ፣ በጸበል ቦታም በቤታችን ውስጥም ካለን መጥፎ ጓደኞችም መራቅ፣ በሱባኤ መመላለስ። እንደውም እስቲ ከዚህ ነገር ጋር ባይገናኝም አንድ የቅድስት አርሴማን ተአምር ልንገራቸው። የሱባኤን ተአምር የሱባኤን ጥቅም። አንድ ልጅ ነበርና ዩኒቨርሲቲ ትምህርት ተመረቀና ምናምን ስራ የለውም። ስራ አጥቶ ነው ረጅም ዓመት ሆነ። በቃ ሌስትሮ ለመስራት ወጣ እና እዛ ቦታ ላይ አያቴ ነች ታሪክ የነገረችኝ። እና አያቴ አርሴማ መነኩሴ ነች፣ ይርጋለም አርሴማ ሐዋሳ ማለት ነው። እና አያቴ ጋር በቃ በጣም መሮት ምን ብሎት በህልሙ ምን ያህል ይርጋለም አርሴማ ሂድ እና እኔ ጋር ትሏለች ሰማቷ ማለት ነው። በቃ አልቅሶ ጸሎት እያደረገ ያለቅሳል ምናምንና ሌስትሮ መስራት ጀመረ። በቃ ዲግሪ እኮ በቃ የሚገርም ነው። እና ልክ አርሴማ እንደሄደ አያቴን ያገኛቸዋል እና እንዲህ ነው ብሎ ያለውን ነገር ነገራቸውና ልጄ እኔ ምንም መልስ መስጠት አልችልም ግባ እስቲ ሰማዕቷ ጋር ይሉታሉ። እና ይርጋለም አርሴማ ታውቁታላችሁ። ከገባ በኋላ ወደ ሱባኤው ገባና ጧፉን ገዝቶ ምናምን በቃ ሱባኤ 3 ቀን ገባ። ከዛ ቀጥ ብላ ሰማዕቷ መጣች ዘንባባውን ይዛ። ከዛ በኋላ መጣችና እንዲህ ብሎ ሂድና ከነ ምልክት አሳይተው እዚህ ብሎ ሂድና ሲቪን አስገባ በቃ ትቀጠራለህ አለችው። ከዛ ልጅ ወጣ አያቴ ጋር መጣና እንዲህ እኮ አየሁኝ እንዲህ አለችኝ እኮ በቃ ማራጭ አለ በቃ ሂድ አለችው። ሂድና ስጥ አለችው። ከዛ በኋላ ሄደና እንዳለው ተለጥፏል። የሥራ ማስታወቂያ ምናምን ተብሎ ከፊት ተለጥፏል። ሄዶ ሲያስገባ ተቀጠረ። የተቀጠረው ምንድነው በቃ ኖርማል ሁለተኛ ማናጀሩ ነው ተቀጠረ ማለት ነው። ወደ አንዱም በቃ ባንዴ በቃ ውጤቱ ምናምን አሪፍ ስለሆነ የሚገርም ቦታ ነው ይገባው። በቃ ያንን እድሉን ምኑን የያዘበትን መንፈስ ነው ሰማዕቷ አርሴማ የመታችለት በቃ።
ከዛ በኋላ ተቀጠረና እዛው እንትን እያለ በቃ እዛው እየሰራ እየበረታ ብዙ ምናምን እየሰራ የሆነ ሰዓት ላይ ጸሐፊዋን ጓደኛ አድርጎ ይዛል፣ ፍቅረኛ አድርጎ ማለት ነው። እዛ ጸሐፊዋን እዛው የእሱ ጸሐፊዋን እዛው ፍቅረኛ አድርጎ ያዘ። ከዛ በኋላ ቤቱ ተኝቶ ሰማዕቷ ቀጥ ብላ መጣችለት በህልሙ ማለት ነው። ሶፋ ላይ ጋደም እንዳለ በህልሙ መጣችለት። እኔ ህይወት ሰጥቼ እንጀራ ሰጥቼ አስፈቅደኝ እንጀራ ሰጥቼ እንዴት እኔን ሳታስፈቅድ ፍቅረኛ ትይዛለህ አለችው። እንዴት የኔን ፍቃድ ሳትጠይቅ እንዴት ትይዛለህ? ቀጥ ብለህ ና አለችው። እግዚአብሔርን ነው የምላችሁ። እኔው ከአያቴ ከአንደበቷ የሰማሁትን ምስክርነት ነው። እዛ ተጽፏልም፣ እዛ ምስክርነት ይጻፍ የለ እና ተአምር በቃ እኔ የሰማሁትን የሱባኤን ተአምር ነው ነግራችሁ። እና ቀጥ ብለህ ና አለችው። ቀጥ ብለህ ና በቃ ና አለችው። ከዛን ተነስቶ ቢሮ ሄደና ፍቃድ ዋናውን እንትኑን ጠይቆት ፍቃድና ምኑ ሊወጣ ሲል ልጅቷ መጣች። ቀለበት አድርጓል እኮ ከልጅቷ ጋር ቀለበት አድርጎላታል። በቃ ሊያገባት ነው እሱ። ከዛ በኋላ ወዴት ነው የምትሄደው? አረ እኔ እናቴ ሳላስፈቅድ ማንን ነው? ሰማዕቷን እንዲህ ብላኛለች። በቃ አብረን እንሂድ ተያይዞ። እሺ ነይ ብሎ አብሮ መሄድ። ከዛ ይርጋለም ከመግባታቸው በፊት ሱባኤ ከአንድ ልጅ የሆነች ሴትም ትመጣና አብሮ ይገናኛሉ። 3 ሆኑ፣ 2 ሴት 1 ወንድ። ምሳ ከዛን ራሳችን እንብላ ምናምን ተባባሉ። ራት በልተው ገቡ። ለአያቴ ሲነግራት በቃ ቀጥ ብለህ ገባ፣ ከጠራች ምን ማድረግ ይቻላል ይገባለች። ከዛ በኋላ ሄደና ገባ። ከዛን ሄደ ሱባኤ ገባ። 2 ሴቶች መንገድ ላይ የተገናኙት አሏቸው። አንደኛው ተቀላቀላቸው ይሉ 2 ሴቶች ጎን ለጎን ሱባኤ፣ እሱ ለብቻው የወንዶቹ ሱባኤ ይገባል ማለት ነው። ከዛን ሱባኤ ገብቶ እና ምን ያህል ሱባኤ ገብቶ ሱባኤ በገባ ሰዓት ምን አየ? ሰማዕቷ መጣች። እንደዛው ዘንባባዋን ይዛ በቃ እንደዛው ነጭ ቀይ መስላ መጣችበት። ከዛ በኋላ ቀጥ ብለ ሄድና ቀለበቱን ካረክላት ልጅ አውልቅና አሁን አብራችሁ ለመጣችሁት ከጎኗ ላለችው አድርግላት አለችው። ምን ይበል ምን ያርግ? እንዴት አሁን ይሄን እንዴት ይበል? ተነሳ ከእንቅልፉ ደንግጦ ህልሙን በቃ አላመነም። ከዛን ተመልሶ እየሰገደ እየጸለየ በቃ እኔ እንዴት ነው እንዲህ የማደርገው እናቴ እንዴት እሷ አልሳብራም ብሎ እየሰገደ ድጋሚ ተኛ። ቀጥ ብለ አሁንም መጣች ለሱ ሰማዕቷ። ቀጥ ብለ ተነስና ጎን ለጎን እንደቆሙ አሳይተው እኮ ነው ከእሷ ላይ ካሁን ካረክላት ቀለበት አውልቅና መንገድ ላይ ላገኛት ለእሷ አድርግላት ከጎኗ ያለችው ነች። በቃ እንዴት እሺ እቺኛዋንስ አሁን እሷንስ ምናምን ብሎ በቃ በህልም ውስጥ ነው የሚያወራት። እንግዲህ ልጁ ሲመሰክር ማለት ነው። ለእሷ እኔ ያዘጋጀሁለት ሰው አለ፣ አሁን አስተባባሪውን ጠርተህ ለእሱ ንገሩ አለችው። ይሄ ሱባኤ ይርጋለም ላይ ጧፍ ምናምን የሚያስተባብሩ አሉ እና ወረቀት ጽፎ ሰጠው። በቃ የሰማዕቷ ፍቃድ ከሆነ ምን ይደረጋል ሂድ አለው። ከዛን የሴቶች ሱባኤ መግባ ወንድ አይገባም። በቃ ፍቃዷ ስለሆነ ቀጥ ብሎ ገባና ጎን ለጎን ቆሟል እንዳየው በህልሙ። ከዚህኛዋ ላይ ውልቅ አርጎ ለዛችኛዋ ቀለበቱን ጥልቅ አረገ። አትናገር ሱባኤ ላይ አትናገር ምን ትበል? ከዛ በኋላ ጸጥ አለች። በቃ ያችኛዋ ቀለበቷን እቺ እንቧ ዱብ ይብላል። ቀለበቷን አድርገው ከወጡ በኋላ ማን ያዛት? ያችኛዋ በቃ እንቧን እኔ ያዘጋጀሁላት ሰው አለ ብላለች ይርጋለም ለዚህኛዋ ቀለበቷን ለተነጠቀችው ማለት ነው አለቤታ። ከዛ ለይዬ አያቴ መጣ። ምንድነው በቃ እንዲህ ሆነ ብሎ ነገራት። በቃ አያቴ ፍቃዷ ከሆነ ምን ይላሉ? ከዚህኛዋ ጋር ስልክ ተቀያየሩ። አሁን ቀለበት ካረገላት ጋር ያቺኛዋ ወጣ ተናዳ ምናምን ወጣች። ልክ ወጣ ስትሄድ ይርጋለም አርሴማ ወጣ ስትሄድ ወደ መጡበት ማለት ነው ወደ ሰፈራቸው ሲሄዱ በመኪና ታክሲ ውስጥ ምናምን አንድ ሰው ታገኛለች። በታክሲ ስትመለስ ማለት ነው። እና መኪና ውስጥ ታክሲ ውስጥ ስታለቅስ አይዞሽ ምናምን ብሎ አጽናናት። ከዛ አይዞሽ ምናምን ብሎ አጽናንቷት አረጋግቶ እስከ ቤት ሸኝቷት ስልክ ምናምን ተለዋወጡና ያ ሰው ደግሞ ስልክ የተለዋወጡ ያን ቀን እንዲሁ ደብሮት በታክሲ እየሄደ ነው። ከውጭ ነው የመጣው። ቤት አለው፣ መኪና አለው፣ ትዳር የፈለገ ሰው ነው። በዛው ተዋወቁ። ከዚያችኛው ጋር ቀለበቷን ከተነጠቀችው ሴት ጋር ተዋወቀ። ያኛው ደግሞ አርሴማ ያዘጋጀልችላት ያ ነው ለካ። ተዋወቁ፣ ተግባቡ ምናምን ትዳር መሰረቱ። ያኛው አገባት። በቃ ድልቀቅ ያለ ህይወት አኖራ ጭራሽ ማለት ነው። የተሻለ ነገር እንደው በኢኮኖሚ የተሻለ ነገር እና ሰማዕቷ ለካ ያዘጋጀችው ያን ነው። ይሄኛውም ከዚህኛው ጋር በፍቅር ወደ ትዳሩ አብረው መሄድ ጀመሩ። እና የሆነ ሰዓት ላይ እንደዚህ እየሄዱ ይሄ ልጅ አሁን በዚህ ዙሪያ ነው የምነግራቸው። እና በቃ ከሰማዕቷ ጋር በቃ እጅና ጓንት የሆነ ልጅ ነው። ከዛም በቃ ያቺኛዋን ቀለበት አደረገላት። ከዛች ጋር አብረው በቃ መሆን ጀመሩ ማለት ነው። ከዛን የሆነ ሰዓት ላይ በሚሰራበት ድርጅት ውስጥ አላከኩበት። የሆነ ነገር ፋውል ሰርታል ብለው የሆነ ስህተት ሰርታል ብለው በሱ አላከኩበት። አሁን ይሄ ሰው የማን ወዳጅ ነው? የሰማዕቷ። ቀጥ ብሎ ወደ ሰማዕቷ መጣ። በቃ ማሳሰብ በቃ አሁን ያቺን ለመዳ ጋለሷ ፍቃድ ምንም ማድረግ እንደሌለበት ተረዳ። ከዛ መጣና አያቴን እንዲሆኝ ምናምን ብሎ ሲያደርጋት እንግዲህ ያው በሯም ክፍት ነው ይገባለች ሱባኤ። ከዛን ልክ ሱባኤ ሲገባ ልጅ ምንም አታስብ በቃ ትመጣለታለች። ሱባኤ ሲገባ ቀጥ ብላ ነው የምትመጣው። እኔ ይርጋለም ታምሯ ስለማቀኔ በራሴ ስላየኋት ነው።
ይርጋለም አርሴማ በቃ ከዛ ልክ ሲገባ በቃ ምንም አታስብ፣ አይዞ ቀጥ ብለህ ስራ ቦታ ሄድ፣ እኔ ሁሉን አስተካክያለሁ፣ ሂድ ውጣ፣ አትጨነቅ አለችው። ከዛ በኋላ ቀጥ ብሎ ወጣ። አያቴንም እንዲህ እንዳለ በቃ አይዞ ሰማዕቷ ትቅደምልህ፣ አይዞ ሂድ አለችው። ልክ ሲሄድ እዛ ቦታ ላይ ሲደርስ ማለት ነው፣ ልክ እዛ ቦታ ላይ ሲደርስ አላፊ ዋናው ማናጀሩ የሚባለው እሱ ምክትል ማናጀር አይደለ፣ ዋናው ምክትል ማናጀር በፖሊስ ተጠፍንጎ ከአቴና አስገብቶለት ሲወስዱት እሱ ከኋላ ሲደርስ ያኛው ከዛን ዋናው የድርጅቱ ኃላፊ ደግሞ መጥቷል። በፖሊስ አሳይቶ ተነክቶበት ያኛው ስራውን ሰማዕቷ አጋልጣበት ለካ ያኛው ነው የስራውን የሰራው። ልክ ያኛው ከኋላ ቆሞ ደንግጦ እያየ ኃላፊ ዋናው የድርጅቱ ኃላፊ ከዛን ማነው እዚህ ጋር በዚህ ምክትል ማናጀር የት ሄደ ያለ ማለት ነው። ከዛ በኋላ አለ ከኋላ እና በቃ በሱ በኩል ገብተህ ስራ አላለው እና በቃ ህይወቱ ተስተካከለ ምናምን እና በቃ እኔ ስሰማው ሁሌ የማወራው የሰማዕቷን ታምር ሲባል ማወራው ታምር ነው። እና እኔ በዛ ሰዓት የረዳችኝ ሰማዕቷ ጋር ሱባኤ በመግባት እኔ ስለተጠቀምኩበት ነው። ልክ በዚህ በመናፍስቱ ሲበረታብኝ ፈተናው ምኑ በጸበል ቦታም በምንም ቦታ አልወጣም እያለኝ ሲታገለኝ ሱባኤን የገባሁበት ሰማዕቷ ጋር ሄጄ ከዛ በኋላ በህልም ቁልጭ አርጋ ከዛ ህይወትም ይሄን አጋንንት እንደምነቅልልኝ ቁልጭ አርጋ ነው ያሳየችኝ። ከዛ እንደወጣው መንፈሱ እዛው ጸበሏ ስገባ በህልም አሳየችኝ። መንፈሱንም በቃ በዚህ ቀን ትሄዳለህ አልኩኝ። ልክ ጸበል ስገባ እግዚአብሔር ነው ብላችሁ ታሪክ ብሎ ጮህ ተሸኘልኝ። እና ሱባኤ በጣም ይጠቅማል። በዚህ አልወጣ ላለ መንፈስ ሱባኤ አልወጣ ላለ መንፈስ በስጋና ደግሞ ቶሎ በላይ መቁረብ ምን ቆርቦ ምንድነው አልወጣ ላለ መንፈስ ስላችሁ ኃይሉ እንዲደክም እኛ ላይ ያለውን ኃይል እንዲደክም ማጽያት ያለውን ዙሪያ ደግሞ ማጠር መዝጋት እና እንደዛ ያደረገችው መጠቀም ይሄንን ነገር ማድረግ አለብን። እና መንፈስ አልወጣም የሚለን የሆነኛ ጋር የጎደለ ነገር የሆነች ያለችው ነገር ስላለ ነው፣ እሱ የተመቻቸለት ነገር ስላለ ነው። እና ቤተሰቦቻችን መተት ምኑ የሚታደስም ከዛ በኋላ እኛ ህይወታችን ጋር ይምጣ ምንም ፈተና ይቆማል ማለት አይደለም። እንደው መምህር ህይወቱን ለምንድን ነው ግልጽ አድርጎ የሚያሳየን? መንፈስ ሲላክበት ምናምን ተደብቆ መንፈሱ መሸኘት አቅቶት ነው እንድንማር ነው፣ ፈተና እንደማይቆም ገባችሁ? እኛም መንፈስ ይመጣብናል፣ ይላክብናል፣ ከሰው አይን ዝሙት ይገባል፣ ቡዳ ይገባል፣ ምን ይገባል። ግን ማታ ቼክ እያደረግን እየቀጠቀጠን መሸኘት ነው በቃ። ከኛ የባሰውን ብለው በእግዚአብሔር እየሰጠን እያያዝን መሸኘት ነው። ይሄ ነው በቃ፣ ሌላ ምንም አይመጣም። ለዛም እንደዛ ማድረግ ነው። እና የሰማዕቷ ተአምር ይሄን ነው። የሰማዕቷ ተአምሯ በጣም ታምረኛ ነች። እና ሱባኤ እየሄዳችሁ መግባት ባላችሁበት ደብርም በውጭም ካላችሁ ደግሞ በዚህ ሱባኤ ላይ የውጭ አረብ ሰው የመምህር ተማሪ በቃ ጎበዝ ናችሁ። በሱባኤ አትታሙ፣ በቅዱስ ቁርባን አትታሙም። እና በእንደዚህ አይነት ነገር ላይ ጥያቄያችንን ማሳመር፣ መስገድ፣ መጸለይ ከዛ በኋላ በቃ መንፈሱ ይወጣል። መጥፎ ነገራችን ብቻ ከኛ ማስቀረት እሱን እኛ ጋር በሱ ጋር እሱ ተመችቶት ይቆያል ለምናስበው ነገር ማቆም ነው። በቃ ነጥለን ማውጣት ነው ከኛ ህይወት። ከዛ በኋላ ገድላት፣ ስንክሳር ማንበብ በቃ ዝክራችን እየዘከረ ለሰው መልካም ማድረግ፣ ቸር ማድረግ፣ ያለንን ማካፈል፣ መስጠት፣ ምጽዋት መስጠት፣ ማገዝ። ከዛ በኋላ እኛ መቆም ራሳችን ላይ መስራት እንደተባባል ነው። እና የሰማዕቷን ተአምር ያ ነው። እና በጣም ትልቅ ተአምራዊ ቦታ አለች ነች። እና እኔ ምንድን ነው ያየሁት በጣም ከብዶኝ በቃ መንፈሱ ያጋጨኛል ከግንብ ጋር። እመቤቴ ነው የምላችሁ ከግንብ ጋር ከትልቅ የቤተ ክርስቲያን ግንብ አለ አይደል? ከሱ ጋር እየሄደ ልትም ያደርገኛል። እና ምንም አልሆንም፣ ግን በቃ ይሄ ስጋዬ እንትንም ያደርግብኛል። እና ሱባኤ አርሴማ ሄድኩኝ። ይርጋለም ገብቼ ምንድን ነው ያየሁት በዚህ ጋር ግድግዳ ነው፣ በዚህ እሾክ ነው። እና ከፊት ይሄ ጎሽ ታውቃላችሁ ተንደርድሮ ይመጣብኛል፣ ከኋላም ተደፍሯል ግድግዳ ነው። ወዴት ልሂድ? ከዛ በኋላ በቃ በሩን ነው የሆነ ቀይ ሴት ነች የምታምር በሩን ብቻ ይሄ ሾኩን አለ አይደል? ግንቡንም አይደለም ሾኩን እንዲህ በእጇ ነው ገለል አድርጋው ና ግባ አለች። ተንደርድሮ እየመጣብኝ ያለ ገባኝ፣ እሷ ጋር አመለጥኩት። ከዛ በኋላ ልጄ ሂድ ውጣ ትድናለህ አለች። እና ወጣኝ ተነስቼ ጸበል እንደገባኝ ተረክ ብሎ በቃኝ። ሰማዕቷ ሸኝታኛለች። ዘንባባው ቃጥሎ ያሉ ለለጥ ጠፋ ሄደ። አያችሁ በዛ ሰዓት መንፈስ የሚያጋጭ ምን ይለኝ ተሸኘ በቃ። ከዛም ቤቴ ነው ተሰብስቤ ለያሴ ላይ እየቆረኩኝ እያልኩ መስራት የጀመርኩት። ጸበል ቦታ ላይ ምን የሚያንገላታኝ ምን ይለኝ እሱ ተሸኘልኝ። እና ሰማዕቷ በቃ በጣም ተአምራዊ ቦታ ነች። በቃ አንድ ሰው በሱባኤ ሄዶ መልስ ሲያገኝ መጥቶ ያውቃል። በቃ በጣም እኔ ይገርመኛል። በቃ ደግሞ የሱባኤ ቦታ ነች። ይርጋለም አርሴማ፣ ጅሩ አርሴማ ምናምን በቃ የሆነ ሰማዕቷ ሲባል የሱባኤ ቦታ ነች። ለምን እንደሆነ አላውቅም። በቃ አብዛኛው ሱባኤ ቦታ ይበዛል። እና እንደዚህ አይነትም ነገር አለ። በቃ
በቃ እግዚአብሔር ይመስገን ብዙ በእንደዚህ አይነት ነገር ረድታኛለች ሰማዕቷ። እና ለምንድን ነው እንደዚህ ያልኳችሁ? ይሄ መንፈስ የሚያዙ አንዳንዴ ለሆነ ነገር ሲከብዳችሁ ሱባኤ የሆነ በዛ በጸሎት ቦታ ምንም እያንገላታ ምን ሲል በሱባኤ ለእግዚአብሔር መጠየቅ አምላኬ ደከመኝ ብለን አሳልፈን መስጠት እና በሱባኤ በቃ አሳልፈን መስጠት እንደዚህ አልያዝ ምናምን ያለንን ርኩስ መንፈስ በጸሎት ቦታ ምንም እንትን ያለ አልያዝ ያለን በሱባኤ መስጠት እና በመቁጠሪያ መቀጥቀጥ በደንብ አድርገን መቀጥቀጥ እና እንደውም በመቁጠሪያ ዙሪያ አንድ ተአምር ልንገራችሁ። ተአምርም ሳይሆን ልባችን ንጹህ መሆን አለበት ባልኳችሁ ዙሪያ ለምን ልባችን ለእግዚአብሔር አሳልፈን መስጠት ነው። ልብ ንጹህ መሆን አለበት። ለሰው ክፉ ከምናስብ እግዚአብሔር ነው ናችሁ ክፉ ከምናረግ ክፉ ቢደረግብን ይሻላል። መጥፎ ከምናረግ መጥፎ ቢደረግብን ይሻላል። ሰው ከምናስቀይም ቢያስቀይሙን ይሻላል። መጎዳት ይሻላል ከመጉዳት። አዝኖ መቀመጥ ይሻላል ሰው ከማሳዘን። በቃ በግላችን ማርያምን እንባ የሚናፍቅበት ጊዜ ይመጣል። የጴጥሮስን እንባ ስጠኝ አምላኬ ይቅር በለኝ እያልን ማልቀስ እንባ የሚናፍቃል። አሁን እንባ ጠፍቶት ማቆሰዋል። እንባ ጠፍቶት ምን ላድርግ የሚል ሰው አለ። እንደው በምንድነው እንዴት ነው ማልቀስ የምችለው? ችግሩን እያሰበን ቢሆን እንባው አይመጣም። የጎደለውን ነገር እያሰበን እንኳን አልመጣም እንኳን በጸጸት እንባ የምጠፋበት ጊዜ አለ። ጸጸት ማለት ነው። እና ይቅር በለኝ ብለን በቃ የጸጸት ልቦና ስጠኝ ብለን ማልቀስ መጸጸት አለብን። ከዛ በኋላ ልባችንን ንጹህ አድርገን ለእግዚአብሔር መስጠት። በቃ ልቡን ንጹሃን እግዚአብሔርን ያዩታል የሚለው እና አንድ በመቁጠሪያ ዙሪያ ተአምር አለና በነገራችሁ ተአምርም አይባልም ግን ልበ ንጹሃን እግዚአብሔር እንዴት እንደሚያዩት ዳ አንዴ ወንድሜ ጩጬው ትንሽ ወንድሜ ስቀጠቅጥ መቁጠሪያ ያያል። በአብ ስም በወልድ ስም በመንፈስ ቅዱስ ታሰር እያልኩ ረጅም ሰዓት ስቀጠቅጥ ከሰገድኩ በኋላ በቃ እየቀጠቀጥኩኝ ሳስር መንፈሱም ደግሞ አንዳንዴ ሲጨው እዛው ጋር ያያል እና አብሮኝ አንዳንዴ ይሰግዳል። መጽሐፍ ስለማያነብ ችለው እንዲህ መጽሐፍ ይዞ ቁጭ ብሎ ያየኛል በቃ እና አብሮኝ በቃ እንዲሁ ያደርጋል እንዲሁ በልምድ ማለት ነው። ቤተክርስቲያን ሲሄድ ይዤ እሄዳለሁ ምናምን። ጩጬ ነው ገና 4 ዓመቱ 5 ዓመቱ 6 ዓመቱ ምናምን ነገር ነው 5 ዓመቱ ምናምን በቃ እና ሲቀጠቅጥ ምናምን ያህል። ከዛን የሆነ ቀን እዛ ግቢ ውስጥ ያለች በግ ነች እና በጊቷ አንገቷ ጥምም አለ። ጥምም በቃ ከመሬት ተነሳ ምንም ሳትሆን በግ አንገቷ ተጣመመ። በቃ እንዲህ ዞረና ወደዚህ ወደ ኋላ ሆነ። ጸበል ቢረጫት ትንቀጠቀጣለች የለም። ከዛን ያንን ያያል ለካ እኔ ደግሞ የለውም ያን ቀን። ከዛ መቁጠሪያውን ከጸሎት ቦታ ጋር ወስዶ በጊታን ይዞ ተነሽ እያለ ይቀጠቅጣት ማለት ነው። እግዚአብሔር ምስክሬ ነው። በጊቷ አንገቷ ተመልሶ ቀጥላ ቆመች እና በቃ ስመጣ እንደዚህ ሆኖ እንደዚህ ሲልኝ አላመንኩም። በቃ አያችሁ ህፃናት የሚያዩትን ነው። እኛም ይኸውላችሁ የሚሆነው ሰይጣኑ የሚያውን ነው የሚያደርግብን፣ እግዚአብሔርም ደግሞ የሚያየውን ነው የሚሰራብን። አያችሁ እግዚአብሔር ልባችንን ለእግዚአብሔር ከሰጠው ይሰራብናል። በቃ ልበ ንጹህ መሆን እግዚአብሔርም እንደ መጎዳት ደስ የሚል ነገር የለም ከመጉዳት። ለምን ብንጎዳም ወደ እግዚአብሔር ነው የምንሮጠው፣ ወደ ሌላ ወደ አጋንንት ጠንቋይ ቤት አንሮጥም። እና በእንደዚህም አይነት አጋጥሞኛል እና የዛሬው ቆይታችን ደስ ይላል ብዬ አስባለሁኝ። ቶሎ ለመምጣት ሞክራለሁኝ። እናንተም ስለምታበረታቱኝ በጸሎት ስለምታስቡኝ ስለምትሰጡኝ ሀሳብ አመሰግናለሁ። ኔጌቲቭ ኮሜንት ስለምጽፉትም አመሰግናለሁ። እግዚአብሔር ያክብርልኝ እና ሁላችሁንም አመሰግናለሁኝ። መድኃኒዓለም ያክብርልኝ። ሰማያዊ ልባችሁ መሻት ትፈጽምላችሁ። ልባችንን ንጹህ ያድርግልን። ብቻ እግዚአብሔር ለኔ ልቦና እንዲሰጠኝ ማስተዋል እንዲሰጠኝ ጸልዩልኝ። ከክፉ ነገር እንዲጠብቀኝ ጸልዩልኝ። ኃይለ ሚካኤል እያላችሁ እንዳልኳችሁ ተስፋ ስላሴ ከነ ቤተሰቡ ተሙዳናት ሚዲያ ኃይለ ጊዮርጊስ ብላችሁ ዚግዛግ ዩቲዩብ መነጽሬ ዩቲዩብ ወለተ ገብርኤል ሰላምዬ እርጉዟንም ሁሉንም በጸሎት አስቡ። ኢትዮጵያን ሕዝብ ያለምን ሁሉ በጸሎታችን እንተሳሰብ። እግዚአብሔር ያክብርልኝ። ሰላም ሁኑ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ በመሆን ለብዙዎቹም ሼር በማድረግ እንተባበር፣ እንተጋገዝ። አመሰግናለሁ። እናንተን የመሰለ ቤተሰብ ስለሰጠኝ መድኃኔዓለም ክብሩ ይስፋ። ሰላም ሁኑልኝ። እግዚአብሔር ያክብርልኝ።